ما في انت مجنون وانت كمان مجنون انت مجنون انت مجانين اعوذ بالله من الشيطان الرجيم استغفر الله عرفنا نعرفين يناكم دي انت تتكلم عربيه ما شاء الله يس اكم جيرا بيكيسا انيس افان رومو تيكو تيكو بيكو بيكيسا سيغافد بيكيسا انكابلو فوزو اكم من ቡኒ ኪባዬ ሚያር ቡና ስጭኝ እያለሽ ነው አይደለም ቡና ይጣፍጣል አዴ ቦራ በብዙ ነገር ያው ብዙ ነገር አግዘኸኛል ደግፈኸኛል ለዚህም ደግሞ አንተ ትልቁን ድርሻ ትይዛለህ አሁን ላለንበት በጣም ነው የምናመሰግነው ምስጋና ያንሳሃል ታውቃለህ ያው እንደዚህ ማመሰግናለሁ ሲባል በጣም ቀላል ይመስላል ግን ከልቤ በጣም ነው ማመሰግነው አላህ ያቆየህ እና ደስተህ ፋድም እንግዲህ አላህ ቀልብ ይስጥ ሙቪ እየሰማነው አልበለኝ ነው እውነታው ነው ደህየ ሲሉኝ ያከበት አደፈ ሲሉኝ ነሳሁኝ ጎደልክም ሲሉኝ ሞልቼ አንተን ብዬ መሸፈርኩኝ ደህየ ሲሉኝ ያከበት አደፈ ሲሉኝ ነሳሁኝ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወለኛ ፋሚሊ ቤተሰቦች እንዴት ናችሁልኝ አማን ናችሁ ወይ እንግዲህ ዛሬ እኔ መጥቼላችኋለሁኝ እንኳን ደህና ቆያችሁኝ እናንተ እንግዲህ ትላንት ባያችሁት መሰረት ወደ ቤት ተመልሻለሁኝ አልহামዱሊላህ ያው ብዙ ነገር አሳልፌያለሁኝ ብዙ ነገራቶችን አሳልፌ ያው እናንተ የሚያያችሁት ነገር ነው ሁላችንም የምናውቀው ነገር ነው ግን ሁሉም ነገር የሚፈጠረው ለሀይር ነው አንድ ነገር ሲመጣ ያው አንድ ነገር እንትሊል ነው ብለን እናስባለን እና እንዴት ናችሁ እናንተ ደህና ናችሁ ወይ ዛሬ አህሙና ሙቤን ለማመስገን ያው ትንሽ ይዝም ብለን ፉፉን የሰራው ምግቡን እንዳለ እና እነሱን ለማመስገን ጠርተናቸዋል ምሳ ግብዣ ጠርተናቸዋል ለማመስገን እናንተንም በዚህ ደግሞ በጣም ላመሰግናችሁ ፈልጋለሁ አብዛኞቻችሁ ከጎኔ ነበራችሁ በውስጥም ስታወሩኝ የነበራችሁ የደወላችሁልኝም ላስጨነኳችሁ በጣም ይቅርታ ያው የነበርኩበትን ሁኔታ ስለምትረዱኝ እና በጣም ነው ማመሰግነው ያው ከምስጋና በላይ ነው የሚገባችሁ በጣም ነው ወዳችሁ በጣም ነው ማከብራችሁ ባላችሁበት ሰላማችሁ ብዝት ይበልልኝ ሁላችሁም አላህ ያስደስታችሁ እንግዲህ ዛሬ እኔ በጣም ደስ ብሎኛል ወደ ቤት ተመልሻለሁኝ ያው ብዙ ነገር አለ ሁላችንም የምናውቀው ብቻ ወደፊት ይሄ ሁሉ ነገር ይስተካከላል ብዬ አስባለሁ ያው ያስተካክላል በሚለው እንግዲህ ይቅርታውን ተቀብያለሁኝ በመጀመሪያ ጥፋት አልነበረም ትንሽ ያው እኔ አለማወቂ ነገሩ ደግሞ እንደገባችሁ እርግጥ ነው ማለት እሷን ለማገዝ ብሎ ነበር እንደዛ ሲያደርግ የነበረው ያው ትንሽ በጣም ቅር ያለኝ ሁላችሁም ቅር ያላችሁ እኔን እንደዛ አድርጎ አልነበረም ሰው ማገዝ የነበረበት እኔን ገፍቶ እሷን ማገዝ አልነበረበትም ያ ነገር በጣም ያናድ ነበር ተግባሮቹ መጀመሪያ ላይ በጣም ማናዶ መጨረሻ ላይ ላግዛት ነው በማለቱ በጣም ያናድ ነበር እና የቃ ብቻ ብዙ ነገር ይታለፋል ከዚህ በላይም ብቻ እንኳን ናውራ እዚህ ጋር ቁጭ ብሎ ያለው ፋሚሊ ዛሬ ያው ፎዚዬና እኔ ቤቱን እየረበሽ ነው ምክንያቱም ከፎዚዬ ጋር እንግዲህ ይቅርታ መቀበሏን ታውቃላችሁ ሰላም ማውረዳችንን ታውቃላችሁ እንግዲህ ደግሞ በማስመልከት አብረውን ጉዳዩ እንደ ወንድም አሳስቧቸው
አብረውን የነበሩ ሰዎች ነበሩ አህሙቤ እና ለነሱ ምሳ ግብዣ እናደርግላቸው። ባለፈ መተው ኬክ ብቻ ነው በልተው የሄዱትና እዚህ ጋር ምሳ ፕሮግራም አዘጋጅቼ ለምን አንጠራቸውም የሚል ነገር አውርተን እኔና ፎዙ ያው እንግዲህ አዘጋጅተናል። እነሱ የሚመጠን ባይሆንም በትንሹ ያው ብቻ እነሱን ቴንኪው ለማለት ፕሮግራም አዘጋጅተናል እና ይህ ፕሮግራም ደግሞ ያው እነሱንም ደስ እንደሚላቸው እርግጠኛ ነኝ። በተለይ አህሙ ምግብ ስለሚወድ አፎዝ አንተ ወዳምን ያልከው ነው እና ፋሚሊ ያው እንግዲህ ይሄን ይመስላል። የፎዝዬም እዚህ ጋር ቡና እያፈላች ነው። እኔም እንግዲህ እነዚህን የመሳሰሉ ምግቦችን ሰራርቻለሁ ያው ባቀሜ። ፎዙ አንዳንድ ነገር እየነገረችኝ እስቲ ዛሬ አንተ አብስል ብላኝ። ሽንኩርት መክተፍ ብቻ ነው የሚችለው ፋሚሊ ያው ፋሚሊ እንግዲህ ውጪ ትችላለህ። ሙዙን እኔ የሰራሁት አባቡን ምናምን የቆራረጥኳቸው እኔ ነኝ። ሙዙን የሰራሁት እኔ ነኝ እና ታዲያ እነዚህ አትክልቶቹ ምናምን እኔ ነኝ የሰራኋቸው። ፋሚሊ እዚህ ጋር ቡና ጠጥቼ አስደርጋችኋለሁ። እናወራለን ያሳለፍናቸውን ነገር ጥሩ ቆንጆ ትዝታዎችን እያወራን ፏ እንላለን። ያው አልহামዱሊላህ ፎዝዬም ቤቷ ተመልሳልኛለች። እኔም ፈታ እያልኩ ነው። ጭንቀት የለም፣ ሀዘን የለም። ከአሁን በኋላ ደስታ ነው፣ ሁሌም ፈታ ማለት ነው እና ይሄ ነገር ደግሞ በጣም እኔን ያስደስታኝ ነገር ስለሆነ እናንተም ተጨንቃችሁበት ስለነበረ እናንተን እሺ በምን ልጋብዛችሁ? እና አህሙን ቤት አምጥቼ ጋብዣችኋለሁ። እናንተን ኢንቦክስ ላይ አስቀምጡልኝ። እንግዲህ ይህን ቻናል በደንብ ዩቲዩብን ሰብስክራይብ አድርጉ፣ ሼር አድርጉ እና አህሙ ደግሞ ደውዬላችኋለሁ እየመጡ ነው። ከመጡ በኋላ ብዙ ቆንጆ ነገሮችን እናወራለን። አብራችሁን ሁኑ። ወልዳለሁ ነው ምንክ ጸደኛት ነው አዲ መጡና ግቡ አህሙ አረግቡ በር ይገነጥሉ ነው ፎዙ። እነዚህ ሰዎች አረግቡ ያከፍትም እንደ ግቡ ይለኛል። ሰላም አለይኩም። ወአለይኩም ሰላም። ቆልፎ ግቡ ይለኛል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዋላ አማን ናችሁ? በምን አወቃችሁ ሙቤ ምግብ እንደሚወድ? እኔ ቡና እንደምወድ ነው የሚያውቁት እና እኔ አህሙ ይወዳል ያልኩት ትናንት መነጽርን ይዞ በሄዳ አንተ ያምራል። እኔ ጠፋ ብዬ ይዞ እንዲወጣ ያደረኩት የሰው ሀቅ ነው። ይሄንን አውቃለሁ አልሐምዱሊላህ። እኔ ደግሞ የሆነ ቦታ ልሄድ ፈልጌ ነበር። ጠዋት ምንጽር እሺ ግላስ ምንጽር እኛ ነው መነጽር የሚያስፈልገን። መስታወቷ ነች እሷ ሁሉ ነገሩ ናት አይደል? የሁሉንም መነጽሮች ትችላል። የማን ነው ስልኩ? ሌላ ቆይ ፏ ያሁን ነው ሙቢ ቡና እንደሚወድ በማን ነገረች? ሙባረክ ዕጣን እንደሚወድ ታውቃለች። ዕጣን ነው የሚወደው በጣም ዕጣንና ቡና ይጫጫስ ቤቱ እና ታዲያ እንደ ጭስ የሚያስደስት ነገር እዚህ ምድር ላይ ምግቡን በነገራችን ላይ እኔ ነኝ የሰራሁት። ምግብ እሱ ነው ታረገው። እኔ አልበላም። አረቅ መሱት እሱ ዳይት ላይ ነው። ዳይት ምንድን ነው? ቦርጭ ቀነሳ ወይ በላል። ይሄን እንደ የሰራው ታዲያስ አንደኛ አሃዋ አንደኛ ከታችን ኖረ። እኔ ዛሬ በቃ እንከባከባችኋለሁ። ቤቴን የመጣችሁ ይሄዳል። እሱን የሰራው አህሙ እኮ በነገራችን ላይ ቤቱ ላይ በጣም ነው የተንከባከበኝ። ኧረ አህሙ እኔ አልረሳውም። በቃ የአህሙን ነገር ማለት ነው። ቤቱ ላይ በደንብ ነው የተንከባከበኝ። ሐቢቢ በጣም ሰላምታ እንዴት ሰጣ። ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ያላችሁ ወይ? ቅመሞችዬ እንግዲህ እዚህ ምግብ ውስጥ ቅመም ይኑር አይኑር በኋላ በልተን ነው የምናውቀው። ግን እዚህ ቪዲዮ ላይ ግን ብዙ ቅመሞች እንዳሉ አውቃለሁና እንዴት ናችሁ? ሰላም ናችሁ ወይ አላችሁ ወይ? እኛ እንግዲህ ደህና ነን አልሐምዱሊላህ። ዛሬ ለመብላት ብቅ ብለናል።
በነገራችን ላይ እጃችሁን ታጠቡ ብሉ። ለምን ለመብላት መች በልተን ነው እጃችን የምንታጠበው? ሳንታጠብ እጃችሁን ብታጠቡ ሳንበላ እጃችሁን ታጠቡ አይባልም። ኦኬ እኛ ደግሞ በልታችኋል ያለው ጨስ አይ ቡናው ራሱ ማለት ነው ደስ ይላል። ወይ ሰላም በላችሁ እስቲ። እሺ ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ይስጣችሁ እያለን እንግዲህ በፈርዶብን በየቤቱ እየሄደን ምሳ እየበላን እንገኛለን። ደስ ይላል። አሁን ለነሱ ወላይ እነሱ በመታረቃቸው ምግብ አገኘ። አዎ በቃ ደስ ይላል። አይታችሁታል አይደል? ገም ተጣልተን እንታረቅ ላ እናንተ በመታረቃችሁ ነው እንጂ በመታረቅ አሁን ተጣልታችሁ ሁሌም አለ እኮ ነው። ተጣልታችሁ መከራችንን ነበር እየበላን ነበር። ታረቃችሁ ነው ምግብ እያናሳ እና ወላይ ደስ ይላል። በጣም ደስ ይላል። እንደዚህ ተጠርቼ ምናምን እንደዚህ አላቅም። አዲስ አበባ ላይ የመጀመሪያዎቹ ናቸው እስከዛሬ ድረስ እንዲህ አዘጋጅ የጠራኝ የለም። ሪካርዱን ሰበር ነው እኛ ያው ካሁን በኋላ ጠሩኝ ለማለት ነውና አሁን ፕሮግራሙ በነገራችን ላይ አሁን እናንተ ለኛ እንግዲህ የዚህ ቦታ ለማሁን በጣም ብዙ ለፍታችኋል፣ ደክማችኋል። አሙ በደንብ በቃ ተጨንቀ ሁላ እኔ በቃ ደክሞኛል እስክትል ድረስ ደርሳል። በእኛ ስራ በእኛ ምክንያት ማለት ነው። በጣም ታደክማላችሁ እና በጣም ብዙ ማገዶ እንደፈጀንብህ እናውቃለን። ኧረ እንደውም አልፈጀንም። አሁን ደግሞ ያው በተራችን ደግሞ እኛ ደግሞ እናንተ መንከባከብ አለብን። እጇን ጣት ደምጆት ሲምጣጣው አጣጣሉ ችግር የለም። በነገራችን ላይ ማለት ነው እዚህ ቤት ውስጥ ፎዙ እያለች ማንም ሰው አይደብረውም። ፎዚ በጣም ምርጥ ሚስት ነች። በደንብ ነው ፎዚ። እንዴ አሁን ነው ያየኋት። ደህና ነሽ? ማሻአላ ወላሂ አምሮብሻል። የለበስሽው ልብስ ማሻአላ። አቺ እንደዚህ ያለ ልብስ ያምርብሻል ለካ። በነገራችን ላይ ልብስ በጣም የሚያምርባቸው ሰዎች እነሱ ራሳቸው የሚያምሩ ሰዎች ናቸውና፣ አዎ ግን ልብሱ ደግሞ ሞራ ያምርብሻል። በጣም ወድጄዋለሁ። እናት ሸተብሽዋል፣ አሳምረሽዋል። እሱ ማሻአላ ለሱ ብዙ መርም ቡና እኮ አይደለም እኔ ሞልቼ ነው። እሱ አሪፍ ነው። ተሰብሰብ ኧረ እንጀራው ላይ ለኔ አርላይ ግዲስ ዋን አሪፍ እኮ ነው። ከእንጀራ አይ ኖ ብራዘር ያ ማን that's great። እሺ እንብላ ጆ። እሺ ትንሽ እንጫወት። ኦኬ እሺ ቤተሰብ አናፈቃችሁ? አይ እርቦቸው ይችላል ብሉ። አይ አይደለ ወላሂ እናት ነች እሷ እኮ እናት አላልኩም። ሲጀመር ዛሬ በቃ እናት መስላለች አለባበሷ ራሱና አላልኩም። ፎዙ ቤት እዚህ መታ አይደብርህም? አሁን ከመንገድ መጣሽ አሁን ብሉ፣ ከዛ ትጫወታላችሁ። እንደዛ አይሻልም ወይ ይበላችሁ ኖ ባልተን ጨርሰን ብንጫወት አይሻልም? አዎ ስለዚህ ይሻላል። ይበላ እንጎራረስ ምናምን ያው ተነስተን እንዳንታጠብ እንከባከባችሁ። አይ ነው አንተ ነው ማስታጠብ ብራዘር ሙቁን አይቀዘቅዝም። ጡጦ ካለ እስቱት በል ታላቅ የጭጫዋን ጡጦ ታላቅ በስፒሪቹዋል ስለመበልጠው እኮ ታላቅ ስፒሪቹዋል እበልጥሻለሁ። ስፒሪቹዋል ዛሬ ነው እንዴ ተማው? ስፒሪቹዋል ያለሱ እንግሊዝኛ አታውቅም እንዴ? ስፒሪቹዋል ነው ዓለምን እያንቀሳቀሰ ያለ ደጋገምሽ። ስፒሪቹዋል አንተን የጀነት የሚያደርግህ እኮ ስፒሪቹዋል አይደለም ኢማኔ ነው እኮ። እና ኢማን እኮ ስፒሪቹዋል ማለት ነው። ሳህኒው እንግዲህ በእርግጥ እኔ አባላት በሰፊ አይደለችም። አንድ ላይ ነው ላ አይ አንተጋ አንሳ አንተጋ ልብላ ነኝ ብላ አንተ ፋርክ ትበልና ብላ እናንተ ፌምና ብላ እንዴ? እኛን ጠብቆ አንድ ለስበራላችሁ እንበላለን ብላ። ኧረ ተይ ይሄ ልጅ የምርሽ ነው? ማሻአላ ነው። አሁን ግን ያላ መሰገንኩም ያው ብላ ብዬ ኧረ ቆይ ቡይ ይበላሉ።
ማሻአላ የፈለግከው ብዙ አብረን እንበላለን። እኔ ነጭ ነው። ኧረ አታትቀላቅል እንዴ! ምንድን ነው? ቢስሚላህ እንብላ። ቤተሰብ ይበላ ፋሚሊ እንብላ። ቢስሚላህ ብያለሁ። ግን እኮ መልካም ምኞታችሁን አልገለጻችሁም። በተንጨርሰን ነው ትችላላችሁ፣ መብታችሁ። ሞያሽ እኔ ዘርልሽ አይሰራም። የወንድና የሴት ልጅ ያስተዋል። ዝም ብሎ እናውቃለን እኮ ይሄን ፎዙ ላንሳልሽ ወይስ ከኔ ጋር ትበያለሽ? እያጎረስሽ ካት ምናምን ታጎራረሽ። አይ እኔ ክምር ካላረኩ ደስ አይለኝም። አሁን ጨምር አትከፍል ጨምር ነው ጨምር ሙይ ብላ እንጂ እኛ እንደ ትላንትናው ምሳ የለም ብለን ውጭ ነው በል በኬክ ሚሸኛችሁ መሰለኝ። እንደ ትላንትና ቡና እኮ ነው ያልሽ፣ ቡና ጠጡ ነው ያልሽና ዛሬም ቡና ነው ብለን ያው ግን ያለው አሁን እዚህ መታችሁ ምግብ ሳበሉ እንዴት ትሄዳላችሁ? ትላንት ያው እየነገርኩት ነው ከምናስቸግረው ብዬ ነው ያገኘሁት። ደግሞ አብልቼ ነው አልሐምዱሊላህ። እኔ የሚያበላኝ አላህ ነው። ምን ይከፍላል እንጂ ማሻአላ ያበደ ምግብ ነው። ለምን እዛ አትጣጣንም? ወይ ባጢስ በጣም ደስ የሚል በጣም ነው የምሳ ፕሮግራም ነበረ። ወደነዋል። ሞያሽንም ወደንልሻል። ጎበዝ። ሌላም ቀን እንደምጠሪኝ ተስፋ እናደርጋለን። ምግቡ እንዴት አየሁ? አረ በጣም ፒስ ምግብ ተመችቶሃል? አዎ ወላሂ። እና ሁሌ ጥሩ ነሽ። በተለይ ጁማ ደግሞ ወጣሩ ጁማ እዚሁ ጋር ነው መስጊዳችን። እዚሁ ጁማችን እንሰግዳለን። እዚሁ ጁማ ማዘርጋ እንሄዳለን። ችግር የለም። ኦኬ። እናንተ ማዘርጋ ናችሁ? ደስ ይላል። የኔ ማዘር አዳማ፣ የሙቢ ማዘር ታጅራ። እዚህ ቡናው እየተቀዳ ነው። ማሻአላ ዱዓ ቢስሚላህ ወላሂ ቢስሚላህ الرحمن الرحيم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين سلام علينا ዱዓ አድርግ እኮ የተባልከው በፈለግከው በአረብኛ ወሰድባቸው አይገባችሁም። አረብኛ እናቅም እንዴ انت تتكلم عربية ما شاء الله يس انت تتكلم عربية يس ለምን አይደለም በአረብኛ ነው መመለስ ያለብሽ። ما تتكلم انت ما تعرفي انت تعرف. ايوه انا اتكلم. شو تتكلم انت؟ شو تتكلم انت؟ ما تتكلم. الحمد لله شو الحمد لله مو عربي ما في. انت مجنون وانت كمان مجنون. انت مجنون انت مجانين. أعوذ بالله من الشيطان الرجيم استغفر الله. أرى مجنون مجانين نه تكلم. لا يا أخي ليش أنت يا عليل الشرف أنت قيتون
شوهاد قطون أنا ما بعرف والله قطون المياو ما شاء الله. أنت وين عرفت قطون؟ قطون أنت وين عرفت عرب لغة؟ بورمينيا وروبكا ها؟ بورمينيا وين عرفت؟ أفان أورومين بيكو يا لوكو أتي بيتا أكم جرا منو عربيس عارف أكم نقوما فيادا بيكيسا بيكيسا أنيس أفان أورومو تيكو تيكو بيكو بيكيسا سيكافد بيكيسا إنكابلو فوزو أكم من فيوما تكلش صار أنت جرا عارف ليك أنا أنسى جراكو من أكم نقوما بني كباية مياه ቡና ስጪኝ እያለች ነው አይደለም ቡና ይጣፍጣል ነው عندي بورا አስር ባዶ ነው የተበራው ስፓኒሽ ትችላለህ ስፓኒሽ እኔ አርጀንቲና ነው የሚችለው ኮሞሲያኖስ ካሜራው ኮሞሲያኖስ ስም ማን ነው ማለት ኧረ ተው እንዴት አወቅ በምንኛ ነው በስፓኒሽ እና የስፓኒሽ ስም አልነግረውም ሚያሞስ ካርሎስ ሜሲ አርጀንቲና ነው ካርሎስ ሚያሞስ ባንዴ ስፓኒሽ ትሄዳለህ ስማ ካርሎስ እንዴት ለበልሽ እሺ እኔ የሚችለው ቋንቋ ትችላለህ እሺ ፊያንታ ዋሪ ሃያ ማያ አይ አትችልም ሶማሌኛ ነው ምን እሺ ፊያንታ ማለት እንዴት ነው ማለት ነው አልহামዱሊላህ ሙቤ ፈሪሶ ወሊሶ አላለ ወሊሶ ቁጭ በል ማለት ነው ኮንድ ተለሰ ነበር ይፈያንካ ደሃንዱ ትግረኛ አያው ቋንቋ በዚህ አጋጣሚ አስፈላጊ ነው ሁሉም ቦታ እና አመት ሳይሆን ቀን አይ ወላሂ ቋንዲ መጣ አረ ሊኑዬ አታስለቅሷት ተነስታ ነው ከእንቅልፏ እስካሁን ተኝታ ነበረ እና ፎዙ እናመሰግናለን ከልብ እኔ ደግሞ በጣም ነው ማመሰግናችሁ እሺ ላመስገናችሁ አሁን ያው ለአሁን ለበታችሁ አይክፋሽ እኔ ወንድሟ ስለሆንኩ ያው ሙቤ በጣም ነው ማመሰግነው በመጀመሪያ ሙቤ ችግር የለውም እሺ በቃ አሁን በጣም ነው ማመሰግነው እኔ ወንድም ክበርልኝ በጣም በብዙ ነገር ያው ብዙ ነገር አግዘኸኛል ደግፈኸኛል ለዚህም ደግሞ አንተ ትልቁን ድርሻ ትይዛለህ አሁን ላለንበት በጣም ነው የምናመሰግነው ምስጋና ያንሳሃል ታውቃለህ ያው እንደዚህ ማመሰግናለሁ ሲባል በጣም ቀላል ይመስላል ግን ከልቤ በጣም ነው ማመሰግነው አላህ ያቆየህ እና ደስተህ ያው ከምትፈልጋቸው ነገሮች ሁሉ ያው አላህ ከጎንህ ይቆምልህ እኔ ታውቃለህ ዱዓ ዝም ብዬ ነው የማደርገውና በጣም በቃ እንጃ ማመስገን ያንስብኛል አንተ አመሰግናለሁ የሚለው ቃል በቃ ያንሳሃልና ኑርልኝ የኔ ወንድም አላህ ያቆየህ ሀጃህን ሁሉ የምታስበውን ሁሉ አላህ ያውጣልህ እንግዲህ ሁሌ እንደመረኩ ነው አሁንም ደግሞ ሁሌ መርቃለሁ ሁሌም ዱዓ አደርግልሃለሁ ለሚስቱማ ምርጥ ሚስት የምትንከባከበው ሚስት እኔ ድሮዋለሁ ቀና እንዴ አራኒ በማንም ዘቀጫ ላንቺ ሚስት አልፈልግም ማለት ለምን ደግሞ አትፈልገው ሚስት እኔ እፈልጋለሁ ኮይ ይፈልጋል አንተ ደግሞ ግን ለሁለታችሁ የምታስቡት ሴት አላህ ይጣማችሁ ከምታስቡና ከምታስቡ እንዴት ወላሂ ምን አይነት ማሰለኝ እሱ ራሱ ነው ያቆቀ ወላሂ እኔ ሷሊ ሚስት ነው ፈልግ እሱ ያስበው ግን ላ አይ እኔ ያሰብኩትን ሳይሆን እሱ ያሰበልኝ እኮ በቃ ሆነም ቀረ እናንተ ከምታስቡትና በቃ እንዴ ካሰብኩት በላይ አላህ ሰጠኝ እንደምትሉ አርጋችሁ የምትንከባከባችሁ ሚስት አላህ ይስጣችሁ እና የኔ ውድ ፋሚሊዎችም ሁላችሁም ባላችሁበት ሰላማችሁ ብዝት ይበልኝ በጣም ነው የምወዳችሁ በጣም ነው ማከብራችሁ
አላህ ያቆያችሁ እናንተንም አላህ የምትፈልጉት እኔ ቀውል ዱዓ ማድረግ ሊሆንብኝ ነው። አሪፍ ነው አርግላችሁ በደንብ እኔ አደርግላችኋለሁ። ሁሌ ኮሜንታችሁ በጣም ነው ደስ የሚለኝ። በጣም በቃ እኔ የእናንተን ኮሜንት ሁሌ ነው ማነበው ምናምን ታውቃላችሁ። በጣም በጣም ደስ የምትሉ ፋሚሊዎች ውድ ፋሚሊ ነው የመሰረትነው። በቃ በሰፊው አደርግላችኋለሁ። እሺ ከልቤ ነው ደግሞ አደርግላችሁ። ፋድም እንግዲህ አንተ ደስተ አይ ልሰጪ መስሎኝ አላህ ቀልብ ይስጥ። ሙቪ እየሰማህ ነው? ቀልብ የለኝም። እውነቷን ነው። ደፋር መስላ ሙቪ መስሎታል። አይ እሱን ይማቀርባል እና በቃ የምታስበውን ሁሉ አላህ ያሳካልህ። ለአንተ አደርግልሃለሁ ሁሌም እንዴ ለነሱ አሁን የነሱ ጊዜ ነው። ገባህ አይደል? ቅራለህ እንዴ? አራላለኝም። ቢስሚላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረበና አቲና ፊድ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበናር። አሚን። እሺ እንግዲህ ውድ ቤተሰቦች አላህ እናንተን ሀጃችሁን ይሙላላችሁ። አሚን። ብዙ ሀጃ አለባችሁ እናውቃለን። የራሳችሁን ሀጃ ሁላ ተታችሁ ለኛ ታስባላችሁ። ብዙ ጊዜ አላህ ሀጃችሁን ሳታስቡት ያሳካላችሁ፣ ሳታስቡት ያስደስታችሁ፣ ስኬታማ ህይወት ያኖራችሁ። አላህ እንደዚህ ከቤተሰቦቻችሁ ጋር ያሰባስባችሁ፣ ከቤተሰቦቻችሁ ተራርቃችሁ ያላችሁ ማለት ነው። ጤና ያጣችሁ አላህ ሙሉ ጤናውን ይስጣችሁ። ትዳር ያላገባችሁ አላህ ጥሩ ትዳር ይስጣችሁ። ወደ ሀገራችሁ መግባት የምትፈልጉ አላህ በሰላም በጤና ያስገባችሁ። ከሰው ቤት ሰው ቤት የምትሰሩ አላህ ከሰው ቤት የራሳችሁን ቤት እንደዚህ ሞቅ የምታደርጉበትን ጊዜ ቅርብ ያድርገው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በጣም እናንተ በጣም መልካሞች ናችሁ። መልካምነታችሁ እንደዚህ በቃል አይገለጽም። ጠንካራ ናችሁ። ጥንካሬ እናንተ ጋር ነው ያለው። እናንተም ጠንከራችሁ ሰውም እንዲጠነክር የተለያዩ ምክሮችን ምናምን ትሰጣላችሁና ጥንካሬን ከእናንተ ነው የምንማረው። ወላሂ ማለት ከባድ ነው። ከሀገር ወጥቶ የሰው ሀገር ላይ ናፍቆት አለ ምን አለ ያን ሁሉ ነገር ችሎ ከራስም ተርፎ ለቤተሰብ ለባዳ ሁላ የምትሆኑ አይነት ሰዎች ናችሁና ይሄ ለእናንተ በጣም በቃ ትልቅ ክብር ይገባችኋል። በጣም ነው ማከብራችሁ፣ በጣም ነው የምናከብራችሁ። እንወዳችኋለን። ጠንክሩልን። ሁልጊዜ የእናንተ ጥንካሬ ለእኛም ጥንካሬ ነው። ስለ እናንተ እንደዚህ ዝም ብዬ ቀለል አድርጌ ማውራት አልችልም። የምሬን ነው የምለው። በጣም I have big respect ለእናንተ። ባላችሁበት አላህ ይጠብቃችሁ። ያው እኛ ማድረግ የምንችለው ዱዓ ነው፣ ከዛ በላይ ወፍ። እናንተ ግን ብዙ ነገር እያደረጋችሁልን ነው። በጣም ከልብ እናመሰግናለን። እናንተም ደግሞ አላህ ከዛሬ በኋላ እንግዲህ ምንም ጭቅጭቅ የሌለበት ህይወት አላህ ያኖራችሁ። አሚን። ሁል ጊዜ ደስተኛ የምትሆኑበት፣ ሁል ጊዜ በቃ ሰዎች በእናንተ ውይ በቃ ትዳር እኮ እንደነሱ ነው እንዲሉ አላህ ያደርጋችሁ። በመሃላችሁ ሸይጣን አይግባ። ልጃችሁን ያሳድግላችሁ። ድገሙ። መንታ ነው ችግር የለውም እሱ እና በጣም እወዳችኋለሁ። ፎዙ እህቴ በጣም ነው የምወድሽ። እንደ ወንድም ከጎንሽ ነኝ። ፉፉም ወንድም አለም ከጎን ነኝ እንደ ወንድም። ሙቢ ያው ሙቢ ማለት በጣም የምሬ ነው ብላችሁ በነገራችን ላይ ሙቢ ማለት ያው እኔ አሁን በቅርብ ነው ሙቢን ማውቀው፣ ግን ያስፈራላ። ሙቢ ማለት ጀንታል ነው፣ ምርጥ ሰው ወላሂ። ያው የምሬ ነው ወላሂ። ሙቢ ይለያል። ባይዘው በጣም ዩኒክ ሰው ነሽ ብራዘር። ሻካቦ አይ ሙቢ በጣም ያው እንግዲህ እኔ ወላሂ ሀቂቃ ልንገራችሁ ከሙቢ ጋር ማለት ነው ገና በቃ ከቡታጅራ ልጆች መጀመሪያ ጓደኛ የሱ ነው ያን ጊዜ ማለት ነው። እና ያን ጊዜ በቃ ብዙ ትውስታ ያለበት ጊዜ፣ ብዙ ጭንቀት ውስጥ በነበርኩበት ጊዜ እሱ ብቻ ነበረ የኔን ጭንቀት የሚረዳውና ወላሂ ስለኔና ስለሱ አንድ ቀን ቁጭ ብለን እናወራለን እና
እኔ ጤነኛ አልነበርኩም ያው እና በዛ ጊዜ ሜትር ከ50 ፍራሽ ተሸከም ያንተ ገመድ አሁን ያለው ፍራሽ እሱ ነው ይዞት የመጣው ሜትር ከ50 ፍራሽ በቃ በጣም ያኔ ሰላም አልነበርኩም ያው ከዛ በኋላ ነው በቃ ዘንካይወለ በቃ አሳዘነኝ ስለ ስደት ወጥተህ ነበር ለምን የሚያደርገውን ነገር አያውቅም እኔ ሜትር ከ50 ፍራሽ ገዛው ከዛ እሱ ደግሞ ሜትር ከ50 አልጋ አለውና ሜትር ከ20 ፍራሽ ነው ከዛ ልገር አልጋዬ የሆነ አልጋ አገኘው እዛ የተከራየሁበት ቤት አልጋ አገኘው ልገርሽ አልጋው ሜትር ከ20 ነው ስለዚህ በቃ ይሄን ፍራሽ ለሙቪ ሰጥቼ ያቺኛውን መውሰድ አለብኝ ብዬ ሜትር ከ50 ተሸክሜ ሄጄ ሜትር ከ20 ተመልሼ ወስጄ አንድ ቀን አልጋው ላይ ሳላድር አልጋውን ቢወስዱትስ እንዴት አልጋውን ፈልገዋለን ብሎ አከራዮቹ ከዛ እንዴት ልመልስ ደበረኝ ይኸው እስካሁን እዛ ነው ያለው አይ እኔ ማለት የዛኔ ሰው እንዴት ተሸክሞ ይመጣል ማለት አስቢ ሌላ ታሪክ ነበር ጀለስ ማለት ነው የሆነ ነገሮች ነበሩ በዛ ሰዓት እና በቃ አሳዝኝ ሜትር ከ20 ስለማይችልለት ነው ሜትር ከ20 አሁን ስለሱ አይደለም ፎከስ ማድረግ በሰዓቱ እኔ እንትን አልነበር ተሸክሞ አሁን ኬት መሰለሽ የመጣው ተሸክሞ ሩቅ እኮ ነው አንቺ በመኪና ራሱ ሩቅ ነው ተሸክሞት ደም እኮ የምር እንትን ላይ ስትሆን የምሮ ልክ ካልሆነ ቴንሽን ላይ ኮንክ ማለት ነው ከዛ በኋላ ለአንተ ልክ የሆኑ ነገሮች እንዳለ ለሰው የሚያስቁ ነገሮች አልክ አልነበርኩም በጣም ተረብሼ ነበር እኔ ደግሞ አልነበርኩም እኔ ደወለ ዘረኛው አላስገባ ብሎኝ ለምንድን ነው አላስገባም ያለ ዕቃ ይዘሃል ስለው አዎ ምን ይዘሃል ሜትር ከ50 ፍራሽ ይዣለሁ ወይኔ አለፈ የዛኔ ጊዜ ያልፋል ልክ አይደለም አልኩኝና ጊዜ ያልፋል አልሐምዱሊላህ ጋር እያልኩት እኔ ጋር ማደር ጀመረ ያልፋል ሁሉም ነገር አልሐምዱሊላህ አሁን ደግሞ እዚህ ጋር ነው ያለነው የቱ ጋር እዚህ ጋር አልፎ እሺ ወይ የምትለው ነገር እና ፋሚሊ ያው እንግዲህ ይህን ይመስላል ፕሮግራማችን ያው ፏ እንዳላችሁ እርግጠኛ ነኝ አሁን ወላሂ እንዳልደበራችሁ በጣም እርግጠኛ ነኝ በጣም ደስ ብሎኛል እና ወንድሞቼ በጣም አከብራችኋለሁ ጥሬን አክብራችሁ ስለመጣችሁ በጣም አመሰግናለሁ ፋሚሊ በጣም ነው የምንወዳችሁ በጣም ነው የምናከብራችሁ በደንብ ሰብስክራይብ አድርጉልን ቻናላችንን ሊኑ መጣች ሊኑ ግቢ እኛኛ ላይ ሲኔጋ እቺክ እና ፋሚሊ አብራችሁን ስለነበራችሁ በጣም እናመሰግናለን በአሪፍ ቪዲዮ እንመጣለን ከፎዚዬ ጋር ጥሩ ነገር እናሳያችኋለን ኢንሻአላህ ፎዚዬንም ልጄንም ኢንሻአላህ እያስደሰትኩኝ ፎ አረጋችኋለሁ ፋሚሊ ይመቻችሁ ሙቢ የምትለው ነገር አለ ሙቢ በቃ ሰላማችሁ ይብዛ አንተ ጥቁረቱ እኔን ፈርቼ ነው በቃ ከካሜራ ጀርባ ነው ነገር አሪፍ ከሆነ ጋይስ ፓርት 2 እንቀጥላለን